በስራችን ላይ ስኬታማ ለመሆን ከሃርድ ስኪል እና ከሶፍት ስኪል የትኛው ይበልጥ ያስፈልጋል የሚለው ጥያቄ በዚህ ሰዓት ከፍ እያለ መጥቷል። ለዚህም ሁለት መሰረታዊ ምክንያቶች አሉ። የመጀመሪያው እንግዲህ ኤአይ ነው። ኤአይ መጀመሪያ ላይ መካኒካል የሆኑ ስራዎችን እየሰራ ነበረ። ላይክ ማሽንም ሲጀመር እንደዛ ነበር። መካኒካል የሆኑ በሰው እጅ ሊሰሩ የሚችሉትን ስራዎች ነበር ሲሰራ የነበረው። አሁን ከቅርብ ጊዜ ወዲህ ግን ከ10 ወይ 20 ዓመት በኋላ ምን እየሆነ መጣ? ኤአይ ማሰላሰል ማሰብን የሚጠይቁ ስራዎችን ወደ መውሰድ ገባ ማለት ነው። ይሄም ሰዎች ላይ ምን አመጣ? ሃርድ ስኪል ሊወሰድ እንደሚችል ማሽኖች ሃርድ ስኪልን መውሰድ እንደሚችሉ፣ ስለዚህ የሰዎች ትልቁ ተስፋ ሶፍት ስኪል ላይ ፎከስ ማድረግ የሚል እሳቤ መጣ ማለት ነው። ሁለተኛው ከሰው ልጅ የአእምሮ አሰራር የመጣ ነው። የሰው ልጅ አእምሮ አሰራር ሲል ምን ማለት ነው? ለምሳሌ ሁለት ተመሳሳይ የሆኑ ቾኮሌቶችን ወይም ደግሞ ይዛችሁ አንድ ህፃን ልጅ ጋር ከሄዳችሁ በኋላ ከነዚህ ከሁለቱ የትኛው ይበልጣል ብላችሁ ብትጠይቁት ከሁለቱ ውስጥ አንዱን መምረጡ አይቀርም። ተበላልጦ አይደለም። ቾኮሌቱ አንድ አይነት ነው፣ ብራንዱም አንድ አይነት ነው፣ አንድ ቦታ ነው የተሰራው፣ አንድ አይነት ነው። ግን አእምሯችን ወደ ኮምፔሪንግ ስዊች ያደርጋል። ሁለት ነገሮች ሲመጡለት ይሄኛው ይሄ ነው፣ ይሄኛው ደግሞ ይሄ ነው ብሎ ዲፍረንሺየት ከማድረግ ይልቅ ኮምፔር ወደ ማድረግ ይሄኛው እንደዚህ ነው፣ ይሄኛው ደግሞ እንደዚህ ነው ብሎ ሌብል ወደ ማድረግ ይገባል ማለት ነው። እንግዲህ ይሄን ምን ያመጣል? ሁለት የተለያዩ ሀሳቦች ሲመጡ ሁለቱን ሀሳቦች ማስማማት ወይም ደግሞ ሁለቱን ሀሳቦች በተለያየ መንገድ ማየት ይተውና አንዱን ከአንዱ አስበልጦ ያስቀምጣል ማለት ነው። ሶ ለዚህ ጥያቄ መሰረታዊ ምክንያቶች እነዚህ ሁለቱ ናቸው ማለት ነው። የመጀመሪያው ኤአይ ነው። ሁለተኛው ደግሞ ኮምፓሪዝን ማድረጉ አእምሯችን ማወዳደሩ ነው ማለት ነው። በእርግጥ አእምሯችን ቢያወዳደር ምንም ችግር የለውም። ግን ችግሩ የቱ ጋር ነው? ኮምፓሪዝኑ ወደ ኮንትሮቨርሲ ያመጣል። አንዳንዴ አሁን በታሪክ ውስጥ እናያለን። በእኛም ሀገር ኮንትሮቨርሻል ፊገር የሚባሉ ሰዎች አሉ። በጣም በአንድ ሳይድ በጣም ጥሩ ነገራቸው ይወራል፣ በሌላ ሳይድ ደግሞ በጣም መጥፎ ነገራቸው ጎሎ ይታያል ማለት ነው። ይሄ ከምን የተነሳ ነው? ከኮምፓሪዝን የተነሳ ነው። ኮምፔር ይደረጋል። ከዛ የሆነ ቲም ወይ ደግሞ የሆነ ሰው በጥሩ ባልሆነ ወይ ኮምፔር ያደርጋል። ሁለተኛው ደግሞ በጣም ጥሩ በሆነ ወይ ያስቀምጣል። ሶ እዛ ውስጥ ኮንትሮቨርሲ ይፈጠራል ማለት ነው። እንግዲህ የኮምፓሪዝን ችግሩ አንዱ ይሄ ነው ማለት ነው። እንግዲህ አሁን እያየን ነው። በተለይ በአሜሪካ ሀገርም ውስጥ ይሄ ፋር ሌፍት ፋር ራይት ተብለው በጣም እየተራራቀ የሚሄድበት ነገር እያየን ነው ማለት ነው። አሁን ለምሳሌ ሌላ ምሳሌ ብንወስድ በእኛ በኢትዮጵያውያን የቆዳ ከለር ሰው ወይ ቀይ ይባላል ወይ ደግሞ ጥቁር ይባላል። መካከለኛው ደግሞ ምንድነው? ጠይም ይባላል ማለት ነው። ስለዚህ ጠይም ሚድል ግራውንድ ነው ማለት ነው ለሁለቱ። ሰው በጣም ቀይ የሆነ በሄደ ቁጥር ምን እየሆነ ይሄዳል? ፈረንጅ የመሰለ ከአበሻነቱ ይልቅ ወደ ፈረንጅ እያደላ ይሄዳል ማለት ነው። ጥቁርም ከሆነ ከኛ ከምንታወቅበት ጥቁረት በጣም የወጣ አይነት ጥቁር እየሆነ ይሄዳል ማለት ነው። ስለዚህ ሚድል ግራውንዱ የቱ ጋር ነው? ቀይም ላይ ነው ማለት ነው። ሶ ፖይንታችን ይሄ ነው። አሁን የዛሬ ፖይንታችን ምንድነው? ቀይ አለ፣ ጥቁር አለ። ሶ ጥቁርም ቀይም ያስፈልገናል። ስለዚህ ምንድነው የኛ ቦታ የኛ መቀመጫ ቦታችን የቱ ጋር መሆን አለበት? ቀይሙ ላይ ነው ማለት ነው። ለዛ ነው የኮንትሮቨርሲን ጉዳይ ያነሳሁት። ምክንያቱም ነገሮች ኮንትሮቨርሻል በሆኑ ቁጥር ሁለቱም በዚህም በኩል ያሉት በዛም በኩል ያሉት የእርስ በርሳቸውን ፖይንት ማየት አይችሉም። በራቀን ቁጥር ለምሳሌ አሁን ፋር ሌፍት ነው ይሄ ሰውዬ ፖለቲካሊ ፋር ሌፍት ነው ከተባለ በዛ ፋር ራይት ያለው ሰውዬ በጣም በቀኝ ዘመም ግራ ዘመም ብለን ከጠራ ነው እንግሊዘኛውን ትተን ግራ ዘመሙ ላይ ያለው ቀኝ ዘመሙ ጋር ምንም ነገር የሚያውቀው ነገር ወይም ደግሞ የሚረዳው ነገር አይኖርም ማለት ነው። ለምን? በጣም እየራቀው ነው ማለት ነው። እነዚህ ሁለቱ ሰዎች ተግባብተው ወይም ደግሞ የሆነ ፖይንት ላይ ሀሳብ እንዲለዋወጡ ከተፈለገ ግራ ዘመሙም ወደ ቀኙ ጠጋ ማለት አለበት፣ ቀኙ ዘመሙም ወደ ግራ ዘመሙ ጠጋ ማለት አለበት ማለት ነው። በዛ ወይ የኮንትሮቨርሲ ወይም ደግሞ የአእምሯችን ኮምፓሪዝን መካኒዝም ነገሮች ላይ ችግሮቻችንን የምናይበትን መንገድ ችግሩን ለመፍታት የምንወስደውን ኢፈርት የተሻለ ሶሉሽን ለማምጣት መጠቀም ግዴታ ነው ማለት ነው። እንግዲህ ቅድም እንዳልኩት
ሶፍት ስኪል እና ሃርድ ስኪል በጣም ቶፒክ ሆነዋል። ያው ከጊዜው አንጻር ቶፒክ ቢሆኑ ምንም አይገርምም። ግን የትኛው ከየትኛው ይበልጣል የሚለውን ጥያቄ መመለስ ይቻላል። ለምሳሌ እኔ አሁን ጥሩ ምሳሌዎችን አምጥቼ ይሄ ስለሆነ በዚህ ታይም ላይ ሶፍት ስኪል ከሃርድ ስኪል የበለጠ ጥቅም አለው ወይም ደግሞ የበለጠ አንድ ሰው ስኬታማ እንዲሆን ያደርጋል ብዬ ለማሳመን መሞከር እችላለሁ። ግን ምን ያመጣል? ቅድም እንዳልኩት ኮንትሮቨርሲ ያመጣል ማለት ነው። የሆነ ሰው ደግሞ አይ ሃርድ ስኪል በዚህ ወይ ሰዎች እንደዚህ ሃርድ ስኪል ተጠቅመው ነው እስካሁን እንደዚህ ያደረጉት ብሎ የሆነ ሀሳብ አምጥቶ ቢመጣ እየተራራቀን ነው የምንሄደው ማለት ነው። እኔ የሆነ ጽንፍ ይዛለሁ፣ ያ ሰው የሆነ ጽንፍ ይዛል። ከዛ በኋላ ስለ ሰክሰስ ሳይሆን ነገርየው ስራ ቦታ ላይ ሰክሲድ ስለማድረግ ወይም ሃይ አቺቨር ስለመሆን ሳይሆን ሃርድ ስኪል ወይም ደግሞ ሶፍት ስኪል ይሆናል ማለት ነው። ስለዚህ ሙሉ ኢሜጁን ትተን ምኑ ላይ ፎከስ እናደርጋለን? የሆነች ፖይንት ላይ ፎከስ እናደርጋለን። ያቺ ፖይንት ደግሞ የሆነ ታይም ላይ ትጠፋብናለች እኛ ራሳችን። ምክንያቱም እየመነመነች ነው የምትሄደው። በራቅናት ቁጥር ከዛች ፖይንት እየራቅን ስለምንሄድ እኛ ራሱ የሆነ አብስትራክት የሆነ ነገር ውስጥ እንገባለን ማለት ነው። ያ ነገር እንደሌለ ወይም ደግሞ ያ ነገር እንትን እንዳልሆነ ሪል እንዳልሆነ እስክንጠራጠር ድረስ መድረስ እንችላለን ማለት ነው። ሶ ምንድነው ጥያቄው እንዳለ ሆኖ ኮንሰርኑ እንዳለ ሆኖ መፍትሄው ምንድነው? ወይም ደግሞ ለዚህ ጥያቄ መልሱ የትኛው ነው ከተባለ አሁን በዚህ በሞደርን ኤጅ ውስጥ በጣም ትልቁ ስኪል ሃርድ ስኪል እና ሶፍት ስኪልን ኮምፕሊመንተሪ አድርጎ መጠቀም ነው እንጂ ሶፍት ስኪል ላይ ብቻ የሚባል ነገር የለም ማለት ነው። ወይም ደግሞ ሃርድ ስኪል ላይ ብቻ የሚባል ነገር የለም ማለት ነው። ምክንያቱም አንደኛ የኛ ወርክ ፕሌስ ወይም ደግሞ ወርክ እንዳለ የስራ ኢንቫይሮንመንቱ የተሰራው ሁለቱ ነገሮች ላይ ነው። ሃርድ ስኪል የሆነ ኢንጂነር ሊሆን ይችላል፣ አርኪቴክቸር ምናምን ብንወስድ ሙያው አርኪቴክቸር ነው። ሶፍት ሃርድ ስኪሉ እዚህ ላይ ነው ፎከስ የሚያደርገው ማለት ነው። ከዛ ደግሞ ሶፍት ስኪሎች ይመጣሉ። ከሌሎች ኢንጂነሮች ጋር እንዴት ነው ኮሚኒኬት የሚያደርገው? ከሱ በታች ያሉትን አርኪቴክቸሮች እንዴት ነው ሊድ የሚያደርገው? ቲም ውስጥ እንዴት ነው ቲም ፓወር ዳይናሚክሱን እንዴት ይረዳል? እንዴት ቲም ውስጥ ሊድ ያደርጋል? የሚሉ ነገሮች ከዛ በኋላ ይመጣሉ ማለት ነው። ሶ ሃርድ ስኪሉ ወይም ደግሞ አርኪቴክቸር ትምህርቱ ስራው ላይ ኢንፍሉዌንስ እንዳለው ሁሉ እነዚህ የሶፍት ስኪሎችም የሱ ወይም ደግሞ የዛ ድርጅት ሰክሰስ ወይም ውድቀት ላይ ትልቁ ሚና ይጫወታሉ ማለት ነው። ሶ ፖይንቱ ምንድነው? ሃርድ ስኪል እና ሶፍት ስኪልን በዚህ ታይም ላይ ኮምፕሊመንተሪ አድርገው መጠቀም ለሚያስፈራው ለኤአይ ሬቮሉሽን ሆነ ለሌሎች የሰው ልጅን ከስራ ውጭ ያደርጋሉ ተብሎ እንደ ምክንያት ከሚቀርቡት ነገሮች ሁሉ ሊያተርፈን ይችላል ማለት ነው። እስካሁን እያያችሁት ከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።